ይህን የጥንቃቄ መልእክት ስልክ ላይ ረዥም ሰዓት የሚያሳልፈው ጓደኛችሁ ላኩለት። ቆዳችንን ከፀሐይ ጨረር ለመጠበቅ እንጠነቀቃለን። ነገር ግን በቀን ለሰዓታት ከምንመለከተው ስልክና ኮምፒውተር የሚወጣው ሰማያዊ ብርሃን ተመሳሳይ ወይም የከፋ ጉዳት ሊያደርስ እንደሚችል ጥናቶች እያመለከቱ ይገኛሉ። አሁን ላይ በወጡ ጥናቶች መሰረት ለረዥም ሰዓታት ለዲጂታል ስክሪኖች መጋለጥ የቆዳ ጥንካሬን ከማዳከም ቆዳችንን ያለ ዕድሜው እንዲሸበሸብ ያደርጋል ተብሏል። ከስክሪን የሚወጣው ሰማያዊ ብርሃን ወደ ቆዳችን ጥልቅ ክፍል ዘልቆ በመግባት የቆዳን ወጣትነት የሚጠብቀውን ኮላጅን እና ኤላስቲን የተባሉ ክፍሎችን ይሰብራል ተብሏል። ይህም ቆዳ እንዲላላ እንዲዝልና ጥቁር ነጠብጣቦች እንዲፈጠሩ ያደርጋል ተብሏል። የቆዳ ሐኪሞች እንደሚመክሩት በስልካችን ላይ ብሉ ላይት ፊልተር ወይም ናይት ሞድ ማብራት የብርሃን ኃይል ለመቀነስ ይረዳል ይላሉ። በተጨማሪም የቆዳን መከላከያ አቅም የሚጨምሩ በአንቲ ኦክሲዳንት የበለጸጉ የቆዳ ቅባቶችን መጠቀምና ከስክሪን ራቅ ያለ ጊዜ ማዘውተር ለቆዳ ጤና ወሳኝ እንደሆነም ያስቀምጣሉ። ፈጣን አዳዲስና አሁናዊ መረጃዎችን ለማግኘት የፕላስ ምልክቱን በመጫን ቤተሰብ ይሁኑ።